ሲፈልገን ሲሻን ውሏል አንድ 3 አሉ ላይም እንደዚሁ 1-5 ከሚሆን 1-4-5 ቢሆን የበለጠ ያምራል። ሲሻን ውሏል አሉ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እኛ እግዚአብሔር ይመስገን ደህና ነን። እንኳን ለጾመ ነቢያት በሰላም አደረሳችሁ። እንግዲህ እንደተለመደው ዘወትር ዓርብ ወደ እናንተ ይዘንላችሁ እንቀርባለን ባልነው በቀጠሯችን መሰረት ዛሬም አንዳንድ የበገና አደራደር ስልቶችን ከክፍል 1 የቀጠለውን ዛሬ ወደ እናንተ የምናደርስ ይሆናል ማለት ነው። ያለፈውን ቪዲዮ ያልደረሳችሁ ወይም ደግሞ ያልተከታተላችሁ ወንድሞች እህቶች ካላችሁ ከላይ የምታዩትን ቪዲዮ በመጫን ያለፈውን ፓርት 1ን ወይም ክፍል 1ን ማግኘት የምትችሉ መሆኑን ለማሳወቅ ፈልጋለሁ። መጨረሻ ላይም ደግሞ ኢንድ ስክሪን ላይ በኋላ ለእናንተ የምናደርስ ይሆናል ማለት ነው። ስለዚህ ወደ ዛሬው ትምህርት ነው ማለት ነው የምንሄደው። ምናልባት ለዚያ ይረዳን ዘንድ በባለፈው እንደተነጋገር ነው በተለምዶ ድርብ እያልን የምንጠራውን ወይም ደግሞ ውብ አድርገን በገና ለመደርደር የምንጠቀማቸውን ስልቶችን ነበረ በባለፈው ያየን። እንደምታስታውሱት በባለፈው እንደተባልነው ጣቶቻችንን ምናልባት መሰረታዊ የሆነውን ዜማ ሳንለውጥ ሳንቀይር ጣቶቻችንን አንደኛውን ከአንደኛው ጋር ከሚስማማው ጋር እንዲሁ ሳይሆን ከሚስማማው ጋር ከዜማው ጋር አብሮ ሊሄድ በሚችል መንገድ በአንድ ላይ እየደረብን እያነዘርን ወይም ደግሞ እየደረደርን በዛ መንገድ ውብ የሆነ ድርደራ ልንደረድር እንደምንችል አይተናል። ለምሳሌ 4-2ን 4-5ን 4-5-1ን 3-1-3 1-3-1 የመሳሰለውን 2-4-2 እነዚህን ሌላም 5-4-2 ያው ብዙ ነው እንዲሁ የተወሰነ ለማስታወስ ያክል ነው እና እነሱን እየደራረብን ውብ የሆነ ድርደራ ልናሰማ ወይም ደግሞ ልንደረድር እንችላለን ማለት ነው። ዛሬ እንድናየው የወደድኩት በባለፈው ያልነውን የበለጠ የሚያጎላ የበለጠ ደግሞ በመዝሙር ላይ ሙሉ በሙሉ በመዝሙር ላይ እየከፋፈልኩ ባሳያችሁ ምን ያህል ውበት እንደሚያመጣ እንድታዩት ለማስገንዘብ ነው ማለት ነው። ይዘንላችሁ የቀረብነው ቪዲዮ ዋና ዓላማው እሱ ነው የሚሆነው ማለት ነው። ስለዚህ ዛሬም እንደተለመደው በገና ይዤ እኔ የተቀመጥኩት የበገናዬን የቃኘሁት ደግሞ በገናዬ ትዝታ ላይ ነው ወይም ደግሞ ዋኔን ላይ ነው ያለው ማለት ነው። ስለዚህ አንድ መዝሙር እናነሳና በባለፈው ያነሳናቸውን ሀሳቦችም ምናልባት ደግሞ በባለፈው የሰራነው ቪዲዮ ደግሞ ያላያችሁ ወንድሞች እህቶች ካላችሁ እየቀናነስኩኝ ለእናንተ ግልጽ በሚሆን መንገድ የበለጠ እናያለን ማለት ነው። መልካም አንድ መዝሙር አላየንም በሉ የሚል የመጋቤ ስብሐት ዓለምዋጋ የአባታችን የመጋቤ ስብሐት ዓለምዋጋ መዝሙር ታውቁታላችሁ። መዝሙሩ የተሰራው በሰላምታ ቅኝት ነው እና በዋኔን ሆኖ ግን ቤዚካሊ ዋና ዓላማው ኢምፕሮቫይዜሽን ወይም ደግሞ በሌላ መልክ እንትን ማለት አይደለም። በዋኔን አድርገን ትንሽ ከለሩን ቀየር ሊል ይችላል።
በዋኔን ቅኝት ሆኖ አላየንም በሉን እየቀናነስን አሳያችኋለሁ ማለት ነው። አብራችሁን ቆዩ። እዚህ ላይ አላየንም በሉ ይህኛውን እየቀናነስን ብናየው በዋናነት 4/2ን እንጠቀማለን። ለምሳሌ አላየንም ይህኛውን ለማለት መዝሙሩ ቁጥሩ በቆጠራ ቢሆን ሌላ ሊሆን ይችላል። ከሁለት ልንነሳ እንችላለን በቆጠራ ቢሆን እና እዚህ ላይ 4/2ንና 3/1/3 እንጠቀማለን። 4/2ንና 3/1/3 ፈጠን አድርገን ማለት ነው። 4/2 4/2 3/1/3 በዚህ መልኩ ማለት ነው። እቺ ዜማ መጣልናለች። አላየ ከዛ ንንበሉ 2/4/2 አያችሁ አይደለ? 4/2 3/1/3 2/4/2 በዚሁ አጋጣሚ የዓለም ዋጋ የአባታችን መዝሙር በደንብ እንድታዳምጡት እየጋበሱኝ፣ ግን ልጠቁማችሁ የፈለኩት ነገር የበገናን ውብ አድርጎ ለመደርደር በቁጥር የምንገድበው አይደለም። ልክ እንደ ቆጠራው በቁጥር ግድብ የምናደርገው አይደለም። ይልቁንም ዜማውን የበለጠ ይገልጠዋል፣ የበለጠ ውበት ይሰጠዋል ብለን ያሰብነውን ቁጥር አብረን ጨምረን ልንለው እንችላለን። ነገር ግን ያ የምንጨምረው ቁጥር የበለጠ ወይ ደግሞ ራስን የቻለ ዜማ የሚፈጥር ወይ ደግሞ የበለጠ የሚጎዳ እንዳይሆን ወይም ደግሞ የሚያበላሽ ወይ ደግሞ መሰረታዊ እንትኑን የሚለውጥ እንዳይሆን መሰረታዊ የሆነውን ዜማ የተሰራበትን እሱ እንዳይሆን ልንጠነቀቅ እንችል ይሆናል እንጂ ምናልባት የበለጠ ውብ ሊያደርገው ይችላል ብላችሁ ያስባችሁትን ነገር ልትጨምሩ ትችላላችሁ። ስለዚህ በዛ አንጻርና ይህንኛውን እያሰባችሁ እንድትሰሙኝ ነው ማሳሰብ ፈልገው። ምናልባት በዛ ያለባችሁ ቁጥር ካለ ከዛ አንጻር እንደሆነ እንድታስቡ። ልቀጥል። አሁን እሳቸው አላየንም በሉ ነው የሚሉት። ያው እንትኑ ዜማው ይሄ ትዝታ ቢሆንም እሳቸው ደግሞ ሰላምታ ቢሆንም በሰላምታ ለዛ ሆኖ ነገር ግን በሉ የምትለዋ ላይ አላየንም በሉ ነው የሚሉ። 3 ብሎ ክፍተት አድርገው አንድ በሉ እና እዚህ ላይ እኔ የተወሰነ ጨመር ስላደረጉኝ ብዬ ነው። ስለዚህ እንቀጥል። አላየንም በሉ ይሆናል ማለት ነው። አላየንም በሉ የተወሰነ ሲጨመርበት ማለት ነው። አላየንም በሉ ወይም አላየንም በሉ ይሆናል ማለት ነው። ከዛ ኧረ አልሰማንም በሉ፣ ኧረ አልሰማንም በሉ ከአንድ ነው የምንነሳ ማለት ነው። አንድን በፍጥነት ማለት ላላላላላላላላ
ሊሆናል ማለት ነው። ኧረ አልሰማንም በሉ። ይኸው አሁን ደግሞ አንዳንድ ሶስትን አንዳንድን አብዝተን በማለት ተጠቀምን ማለት ነው። እንግዲህ አከታትሎ መደርደር እንደዚህ ነው። ኧረ አልሰማንም በሉ፣ ኧረ አልሰማንም በሉ፣ ኧረ አልሰማንም በሉ ይሆናል ማለት ነው። ከዛ ያሞት ያሞት። አሁን እዚህ ላይ 1 5 ማለት እንችላለን፣ ግን የበለጠ ደግሞ እንዲያምር 1 4 5 ብንል የበለጠ ሊያምር ይችላል። በባለፈው ታስታውሱ ከሆነ 1 4 5 በጣም ወሳኝ ቁጥር ለድርብ የሚያግዝ በጣም ወሳኝ ቁጥር እንደሆነ ነገራችሁ ነበር፣ ውብ አድርገው ለመደርደር ማለት ነው። ያሞት ያሞት ያሞት። ልዩነቱን ይኸው 1 5 ሲሆን ያሞት ይሆናል። 1 4 5 ሲሆን ያሞት ያሞት። ሲፈልገን ሲሻን ውሏል አሉ እስኪያላየን በሉ። ያሞት ያሞት ያሞት። 1 4 5 ይሆናል። ያሞት ሲፈልገን 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 4 4 4 5 ማለት ነው። ሲፈልገን ሲሻን ውሏል ሲሻን ውሏል ሲሻን ውሏል። 1 1 1 3 አሉ አሉ ላይም እንደዚሁ 1 5 ከሚሆን 1 4 5 ቢሆን የበለጠ ያምራል። ሲሻን ውሏል አሉ ሲሻን ውሏል አሉ ሲሻን ውሏል አሉ እስኪያላየን በሉ እስኪያላየን በሉ እስኪያላየን በሉ። አላየን በሉ አላየን በሉ ኧረ አልሰማንም በሉ። ያሞት ሲፈልገን ሲሻን ውሏል አሉ እስኪያላየን በሉ። አላየን በሉ ኧረ አልሰማንም በሉ። ያሞት ሲፈልገን ሲሻን ውሏል አሉ እስኪያላየን በሉ። አላየን በሉ። አሁን እንዴት እንደገጣጠምን አስተውሉ። ለመጨረሻ ጊዜ ላስታውሳችሁ። አላየን 4 2 3 1 3 አላየን 2 4 2 አላየን በሉ። እንደገና ልበላችሁ። አላየን በሉ አላየን በሉ አላየን በሉ አላየን በሉ አላየን በሉ ኧረ አልሰማንም በሉ ኧረ አልሰማንም በሉ ኧረ አልሰማንም በሉ። ያሞት ሲፈልገን ያሞት ሲፈልገን ሲሻን ውሏል አሉ ያሞት ሲፈልገን ሲሻን ውሏል አሉ እስኪያላየን በሉ እስኪያላየን በሉ እስኪያላየን 1 1 1 3 ማለት ነው። እስኪያላየን በሉ 2 4 2። ስለዚህ በባለፈው ካልናቸው ብዙውን ነው የተጠቀምን ዛሬ። በባለፈው ካልናቸው ማለት 4 5 1ን 1 4 5ን ተጠቅመናል። 4 5ን ተጠቅመናል። 3 1 3ን ተጠቅመናል። 3 1ንም ተጠቅመናል። በየቦታው ማለት ነው። 4 2ን ተጠቅመናል። ያሞት 1 4 5ን ተጠቅመናል። 1 1 1 1 3 1 3ንም ተጠቅመናል ማለት ነው። 1 5ን ተጠቅመናል። በጣም አብዛኛው ብዙዎችን ተጠቅመናል ማለት ነው። እና እነዚህም በመገጣጠም ውብ የሆነ ድርደራ ልንደረደር እንችላለን ማለት ነው። አንድ አላየንም በሉን እስኪ የተወሰነ ላሰማችሁ በትዝታ ማለት ነው። ምናልባት እናንተ የምታውቁት ሰላምታ በሚባለው ቅኝት መጋቤ ስብሐት ዓለም ዋጋ የዘመሩትን ነውና በትዝታ ወይም ደግሞ በዋኔን ማለት ነው ላሰማችሁና ይህኛውን ቀለም በዚሁ አጋጣሚ ብትለማመዱት በጣም ነው ደስ የሚል ልክ እንደ ሰላምታው ማለት ነው። እና በጣም ውብ ነው። በዚሁ አጋጣሚ ተለማምዳችሁ እንድትዘምሩት ማመልከት እፈልጋለሁ። አላየንም በሉ ኧረ አልሰማንም በሉ
ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ አላየንም በሉ ኧረ አልሰማንም በሉ። ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ እንዴት ሆናለው ኧረ እንዴት ሆናለው አሁን ከፍቶኛል ኋላም እሞታለው። እስኪ አላየን በሉ ማረፊያዬን አላውቅ ተጉዤ ተጉዤ ማረፊያዬን አላውቅ ተጉዤ ተጉዤ እስከ መቼ ድረስ እንዲህ ተወጉዤ። እስኪ አላየንም በሉ አላየንም በሉ ኧረ አልሰማንም በሉ አላየንም በሉ ኧረ አልሰማንም በሉ። ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ አስከሬን አጓዡ አንተ ጥቁር መኪና ለምን አሰለችም ማለት ደፋ ቀና። እስኪ አላየንም በሉ መውሰድ እንጂ መመለስ አታውቅበት ከቶ መንጠቅ ልማድህ ነው ጎትቶ ጎትቶ። እስኪ አልሰማንም በሉ እኔም አጠጅህን ምን አደርገዋለው እኔም ጮማህን ምን አደርገዋለው በራስ ያዘን ብዬ ባይኔ ቀዳዋለው። እስኪ አላየንም በሉ አላየንም በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ ሞት በደጄ መጣ መንገዱ አልዘገን ዳግመኛ ቢመጣ ከኔ ሌላ ያገኝ። እስኪ አላየንም በሉ አላየንም በሉ እስኪ አልሰማንም በሉ ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ አላየንም በሉ ኧረ አልሰማንም በሉ አላየንም በሉ ኧረ አልሰማንም በሉ ያሞት ሲፈልገን ሲሻን ውሏል አሉ። እስኪ አላየንም በሉ እያልን ልንደረድረው እንችላለን ማለት ነው። እንግዲህ እናንተ ደግሞ የበለጠ ተለማምዳችሁ ውብ አድርጋችሁ መደርደር በመዝሙሩ ደግሞ መጠቀም ትችላላችሁ ማለት ነው። በዚሁ አጋጣሚ እንድንሰራቸው ወይም ደግሞ ሰርተን ለትምህርት የሆኑ ዘንድ እንድናጋራችሁ የምትፈልጓቸው ማንኛውንም መዝሙሮች ማንኛውንም ስላችሁ የቤተ ክርስቲያን ስርዓትና ቀኖና ትውፊት አክብረው የተዘመሩ የተሰሩ የጥንት የበገና ደርዳሪያን ሊሆን ይችላል። ሌላ መዝሙር ኮሜንት ቦክስ ላይ ብታስቀምጡልን ሰርተን ለእናንተ ለማድረስ ዝግጁ መሆናችንን በዚሁ አጋጣሚ ለመግለጽ እወዳለሁኝ። የበለጠ አገልግሎታችን እንዲሰፋ ሰብስክራይብ በማድረግ ሼር በማድረግ ለሌሎችም ደግሞ እንዲዳረስ በማድረግ በማንኛውም አማራጭ የበለጠ ልታግዙን ሳፖርት ልታደርጉን ትችላላችሁ። ወንድሞቻችን እህቶቻችን አብራችሁን ስለነበራችሁ በእግዚአብሔር ስም እናመሰግናለን። በቀጣይ በሌሎች ሀሳቦች አርብ 2 ሰዓት ላይ ወደ እናንተ ሌላ ቪዲዮ አዘጋጅተን የምናደርስ ይሆናል ማለት ነው። ወንድሞቻችን እህቶቻችን በድጋሚ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቸርን ሰንብት። የነገ ሰው ይበለን።